ና ዛጋ አስቀምጠው። አዎ ጨረስክ? ቆይ ጠብቀኝ። ማነሽ እናት፣ እስኪ ፍቅር በልቶ ያስተርፈው ምግብ አምጪለት ይብላ። አይ እናት አመሰግናለሁ። የደሃ ቅንጡ ያፈጫል በቂጡ አሉ ጥጋበኛ። ይቅርታ እናቴ፣ የሰራሁበትን ብቻ ትስጭኛለሽ? አረ እናት ይሄ ምንድነው? ከዚህ በላይ ምን አባ ፈለክ? ልቀቀኝ ወደዛ። ምንድነው ችግርክ? እባክሽን እናት፣ ለወንድሜ መታከሚያ ነው፣ ጨምሪልኝ እባክሽን፣ እባክሽን ጨምሪልኝ። አንተ ቆሻሻ፣ በዚህ እጅ ነው የነካኸኝ። ናውጣልኝ። ቀመጣል እንዳደራ ሰው ለከም ሰራ ከፎም ሰራ። ናውጣ፣ ውጣ ወደዛ። ኧረ ጆከናቿን ያተለቀልቃላለች። አንተ ደግሞ የምትቀልድበትን ነገር አታውቅም እንዴ? እናት አንተ አይደብርህም እንዴ? ለከፋ መሆኑ ነው። እሺ ምንድነው? ዝም በል። ቆይ እዚህ ሰፈር ደረጃ የሚባል ነገር የለም እንዴ? ራስን አይተኸዋል? ምን ይመስላል? ቆሻሻ እኩያ እንፈልግ። እሺ እኩያ ቢስ ነይ እንሂድ ወደዛ እባክሽ። ሲያስጠላ ያማል እንዴ? ጀርባሽን እዩ እስኪ። ወይኔ ምን ነው? ወይኔ ጉጂ ነሳፍ ውስጡን አይተው ሳያጥኑ ቢፈርዱበት። ነይ እንሂድ በቃ ተይው። ነይ እንሂድ በቃ። አንድ ሰው ና፣ አንድ ሰው ብቻ። እንዴ ፍቅረኛሽ አይደል እንዴ? እንዴ ኧረ ወይኔ፣ ይሄ ሀብታሙ ፍቅረኛሽ አይደል እንዴ? ይሄማ ለጀማ ፎቶ መቀመጥ አለበት። ለምን ዋሸኝ? ቢሮ ነኝ አላልከኝም ነበር? የኔ ቢሮ እኮ ይሄ ነው። እና ይሄንን ሰርተህ ነው ያንን ሁሉ ነገር የምታደርግልኝ? ትምህርት ቤት ክፍያ የምትከፍልልኝ? አዎ ይሄን ሰርቼ ነው። እንካሺ አውልቅ ይሄንን። አንዴ መጣውሽ፣ አንዴ ትሰማኛለህ? እኔንም አንሳኝና ሂድና አሳያቸው። እሺ የወደደ ማሽ ነው ይሄ መሽጠፋኝ። አንድ ሰው ይሞላ አባ ና፣ አንድ ሰው ከተሳካለኝ ፈጠና አድርጓ። አንድ ሰው ይሞላ። እኔስ ግደለኝ ባሉ አልኩበት የስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅር። ሄሎ፣ ደርሻለሁ። ግራጫ በር ነው፣ በር ላይ ነኝ። ወይኔ ወይኔ! አረ ልጁ ቆሟል። ይቁማ። አንተ ነህ መሰለኝ ዴሊቨሪው። አሁን እኔ ታምራላችሁ ደግሞ። እናመሰግናለን። ደግሞ በቅርቡ ልንጋባ ነው። ኦ እንካ ባባ። ችግር አለ? ኧረ የለም፣ የማንም መስዋዕትነት አልፈልግም። እንካያዘ ትርፍ ነው። ፍቅር እነዚህ እንኳን ክብር አይወድላቸውም። ይቅርታሽ የኔ ፍቅር፣ ይቅርታ አድርጊለት። ይቅርታ ማድረግ ትልቅነት ነው። ለነገሩ ልክ ነህ። ፀሐዩም ያነውዛቸዋል። ምን ያስከፋል ያንቺ ደስታ ለኔ ተርፋን ባሳልፍ ነው ሕይወታችን ማደግ ነበር ምኞታችን
ችግር አለማ እንዴ? ምን ሆነሽ ነው? ተወኝ በቃ ተወኝ። ማማ አናግሪኝ እንጂ። ኤት መጣ ደግሞ ማን? ያመናጢ ጓደኛ ነው አይባልም። እሺ ጓደኛዬ እኮ ነው። ደግሞ እንኳን መጣ አብሮን ይበላል። አጁ ሰላም ናችሁ? ወይኔ እንዴት እንደራበኝ። ዛሬ ቁርስ ሳልበላ ነው ስራ ራሱ የገባሁት። ብላ ታዲያ እንጨምራለን ብለው። እሺ እጄን ታጥቤ መጣሁ። ቆይ ባሬላ መሸከም እንደ ስራ ነው እንደሚያየው። ኤኒዌይስ ጓደኞች እየመጡ ስለሆነ በፌስታል አስደርግለትና ይሄድ። ቢገባሽ እሱ ምክርና ከዛሬ ነገ ትለወጫለሽ በሚል ተስፋ ነበር። ደግሞ እንደዛ አይናቅሹ ስራ ነገ አስተምሮ ታይዋለሽ። አንቺም ጓደኞችሽም ገደል ገቡ። ብር አምላኪ ናቸው። እባብ ገላው ያምራል፣ አፉ ላይ ነው መርዙ። ህሊና ከሌለው ከማይስተውል ሰው ጋር ንግግር ገንዘብ ያለው አይማማሩ ሰው ቢገባኝ ሙሉ ዓለም ኪሴ ጎሎ ማረፍ የለም። ሰው ቢገባኝ ሙሉ ዓለም ኪሴ ጎሎ ማረፍ የለም። በልሙላ ሙላ ሙላ ኪሴ በልሙላ በልሙላ ሙላ ገንዘብ ያለው አይማማሩ ሰው ቢገባኝ ሙሉ ዓለም ኪሴ ጎሎ ማረፍ የለም። ሰው ቢገባኝ ሙሉ ዓለም ኪሴ ጎሎ ማረፍ የለም። በልሙላ ሙላ ሙላ ኪሴ በልሙላ በልሙላ ሙላ ሙላ ኪሴ በልሙላ